ምሁራን እያሉ ሰው በጣም ሀብታም መሃይም ያዳምጣል። በቁም ነገር መድረክ ሰው ከሰው ይለያል። ሰውን ከሰው የሚለየው አቅሙ ነው። አንዳንድ ሰዎች እንደ ዛፍ ያድጋሉ፣ አንዳንድ ሰዎች ደግሞ ጉቶ ነው የሚሆኑት። ስታልፍ እንቅፋት ነው የሚሆኑ፣ አያድጉም። ጠላት ቀንስ፣ አለበለዚያ ዘመንህንና ጊዜህን ውጊያ ላይ ትፈጃለህ። your greatest enemy is ተስፋ መቁረጥ ነው። ገና ከመጣ ጀነራል ጦር ሜዳ እድሜውን የፈጀ መቶ አለቃ ሞር ኤክስፒሪየንስ አለው። ቀደም ቀደም አትበል እንዳትሆን ደም በደም ይባላል። ኖ በል ቀደም ቀደም፣ አትፍራ። ለእያንዳንዳቸው እንደየአቅማቸው ሰጣቸው። ሰው ሁሉ ሰው ነው። እኔ በሶሻሊስት ፊሎሶፊ አንብቤ ያለው፣ በሶሻሊስት መንግስት ውስጥ ኖር ያለው፣ የሶሻሊስት መንግስታት የነበሩባቸውን አገሮች ከዩክሬን እስከ ቤላሩስ እስከ ኢስተርን ዩሮፕ እስከ ስሎቫኪያ እነዚህን አገሮች ሁሉ አይቻቸዋለሁ። ኮሚኒዝም እና ሶሻሊዝም የሚያደርገውን ነገር አይቻለሁ። እኩልነት የሚለው አስተሳሰብ። ነገር ግን እንደዚህ ነው የሚለው እንደ አቅማቸው which means ሁሉ ሰው እኩል አይደለም። ለምን? ስጦታው ጸጋው እኩል ነው። ሁሉ ሰው ግን እኩል አቅሙን አላዳበረም። አቅም የማዳበሩ ሥራ ሰዎችን ይለያቸዋል። ጥላሁን ገሰሰ የሚለው አንድ ግጥም አለው። በቁም ነገር መድረክ ሰው ከሰው ይለያል። ይህንን ፕሪንሲፕል ምንድን ነው የሚለው? a principle of distinction. it's a principle of distinct አንተን ልዩ የሚያደርግ አቅም የመገንባት ሥራ ነው ያንን የምንለው። ይሄ አቅም የመገንባት ሥራ ሰዎች በሕይወታቸው አቅማቸውን እንዲገነቡ ያስፈልጋል። ይህንን ሴንስ ኦፍ አይደንቲቲ፣ ሴንስ ኦፍ ዲስቲንክሽን ወይም ሴንስ ኦፍ ዲፍረንሺዬሽን የምንለው ነው። ሰው ሁሉ እኩል አይደለም። ሁሉ ሰው የተለያየ ነው። ይሄ የተለያየው ሰው የሚለያየው ዘሩ አይደለም። ሰው ዘሩ ይመስለዋል። የሚለያየው ከለሩ ይመስለዋል። የሚለያየው ዜግነቱ ይመስለዋል። የሚለያየው ጾታው ቁመቱ ይመስለዋል። ሰውን ከሰው የሚለየው አቅሙ ነው። it doesn't matter whether you're male or female, black or white, African or Asian or European. capacity developed ከሆነ ዓለም በሙሉ በንብርክክ ይፈልጋል። it is a matter of developing your own distinction, your own አቅምን የማሳደግ ሥራ ነው። እዚህ ጋር ይህንን አቅም የማሳደግ ሥራ እያንዳንዱን እንደ አቅማቸው ሰጣቸው የሚለውን HCD እለዋለሁ እኔ፣ human capacity development። ይኸው ዳዊት የሚሠራው አይነት የሰውን ካፓሲቲ አይደንቲፋይ ካደረገ በኋላ እሱን ዲቨሎፕ ማድረግ። በሰው ልጅ ከውልደት እስከ እድገት አቅም መገንባት መጀመሪያ ሰዎች አቅማቸው ሆሊስቲክ ካፓሲቲ የምንለው ነው። ፊዚካል አቅም መገንባት በጣም አስፈላጊ ነው። የተሰጠን ፊዚካል ነው። ዋረን ባፌት አንድ ነገር ይናገራሉ። የሰው ልጅ ሲወለድ አንድ ሰውነት ነው የተሰጠው። ኩላሊት፣ ሳምባ፣ ልብ፣ ጆሮ፣ አይን፣ ጥርስ መቀያየሪያ የለው። ተሰጠህ እስከ ዕለተ ሞት ድረስ ነው። አንድ ልጅ አባቱ አንድ መኪና ቢገዛለትና እስከ ዕለተ ሞቱ ሌላ መኪና መግዛት አይፈቀድምም አይቻልም ቢባል ያቺን መኪና እንዴት ይጠብቃታል? ዘይቷን፣ ጎማዋን፣ ማርሿን፣ መስታውቷን፣ ከለሯን እንዴት ይጠብቃታል? you are given one body። ሌላ ልብ የለህም፣ ሌላ ሳምባ የለህም፣ ሌላ አይን የለህም፣ ሌላ ጆሮ የለህም፣ መለዋወጫ የለውም። so taking care of your body is physical capacity ማሳደግ የሚባለው ነው። ስፖርት መስራት፣ ጤነኛ ምግብ መብላት፣ እንቅልፍ መተኛት፣ ከሱስ ራስን መጠበቅ የምንላቸው ነገሮች። ሌላው ኢንተሌክቹዋል ካፓሲቲን ማሳደግ። የሰው አእምሮ ምንድነው የሚሉት ሳይኮሎጂስቶችና ሳይንቲስቶች? ኒውሮፕላስቲ ይሉታል። የሰው አእምሮ the elasticity of human mind፣ የሰው አእምሮ በጨመርክበት መጠን ነው የሚሰፋው።
በጨመርክበት መጠን እየሰፋ ይሄዳል። የመገብከውን ያክል ይሰፋል። ካልመገብከው ደግሞ ኮንትራክት እያደረገ ይመጣል። ለዚህ ነው አንዳንድ ሰዎች እንደ ዛፍ ያድጋሉ፣ አንዳንድ ሰዎች ደግሞ ጉቶ ነው የሚሆኑት። ስታልፍ እንቅፋት ነው የሚሆኑት፣ አያድጉም። ዋይ the elasticity of human mind ማይንድን ፊድ የማታደርገው ከሆነ ኢንቴሌክቹዋል ካፓሲቲ ለሌለው ሰው ምንም አይሰጠውም። እንደ አቅማቸው ለአንዱ 5000 አቅሙ ነው፣ ለአንዱ 2000 አቅሙ ነው፣ ለአንዱ 1000 አቅሙ ነው። ስፒሪቹዋል ካፓሲቲ የምንለው ፋይናንሻል ካፓሲቲ የምንለው ይሄ ረጅም ስለሆነ አልገባበትም። ሰው ሚኒመም ሙሉ ካፓሲቲውን አሳደገ የምንለው እነዚህን 8 ኤሪያስ ሲያሳድግ ነው። ፊዚካል ካፓሲቲ፣ ኢንቴሌክቹዋል ካፓሲቲ፣ ስፒሪቹዋል ካፓሲቲ። whatever religion, whatever faith you have to be connected with the divine. ሌላው ይሄ ሪሌሽናል ካፓሲቲ የምንለው ኢሞሽናል ካፓሲቲ፣ ዘመድ ማብዛት፣ ጠላት መቀነስ። as much as possible ጠላት ቀንስ፣ አለበለዚያ ዘመንህንና ጊዜህን ውጊያ ላይ ትፈጃለህ። as much as possible ጠላት ቀንስ። ጠላት መቀነስ፣ ዘመድ ማብዛት። ይሄ ሪሌሽናል፣ ይሄ ኢሞሽናል ኢንቴሊጀንስ የምንለው አንዱ ይሄ ነው። ዳንኤል ጎልማን ሃርቫርድ ዩኒቨርሲቲ የጻፈው ትልቁ መጽሐፍ በዚህ ላይ ነው። ሌላው ኤክስፒሪየንሻል ካፓሲቲ የምንለው ኤክስፒሪየንስ ማግኘት። ይሄንን እንደገና አሁን ኢኤክስ ኢንቴሊጀንስ ልክ እንደ አይኪው ኢኪው ብለውታል። ይሄ ኢኤክስኪው፣ ይሄ ደግሞ ኤክስፒሪየንስ ማግኘት። ከአዲስ ገና ከመጣ ጀነራል ጦር ሜዳ ዕድሜውን የፈጀ መቶ አለቃ ሞር ኤክስፒሪየንስ አለው። ዲሲሽኑ ሴንሲቲቪቲው ይችለዋል። ይህንን ኤክስፒሪየንስ ኢንቴሊጀንስ እንለዋለን። ፋይናንሻል ኢንቴሊጀንስ የምንለው እሱ በጣም ኢምፖርታንት ነው። ከዛም በኋላ ደግሞ ሞራል ካፓሲቲ ደግሞ ማሳደግ፣ ጥሩ ሰዎች መሆን፣ ህሊናን ማዳመጥ። ህሊና ራይት ኤንድ ሮንግን ይነግረናል። ሞራል ካፓሲቲያችን እያደገ ይሄዳል። ሞራል ሶሳይቲ፣ ሞራል ኢንዲቪጁዋል እንድንሆን ያደርጋል። የመጨረሻው ሰልፍ ክሪቲካል ካፓሲቲ፣ ራስን የመመርመርና ቶሎ ሰልፍ ኮሬክት ማድረግ፣ ራስን ማስተካከል። ሌላኛው የመጨረሻው ፕሪንሲፕል። ወደዚህ ደረጃ ከመጣን በኋላ ይህ ሰውዬ ከነገደ በኋላ በጣም የሚገርማችሁ ገንዘቡን መጀመሪያ የሰጠው ተመልሶ መጣ ይላል። ሊቆጣጠር አካውንታቢሊቲ ሪስፖንሲቢሊቲ የሚባል ነገር ሊቆጣጠረው ተመልሶ መጣ። እስቲ የሰራህበትን አምጣ አለ። የሰው ልጅ ተጠያቂነትና መልስ ሰጪነት ኃላፊነት አለበት። አካውንታቢሊቲ ኤንድ ሪስፖንሲቢሊቲ። አንድ ሰው ከእንቅልፉ ሲነሳ የሚቆጣጠሩት ወይም ገዢ የሆኑበት 4 ነገሮች፣ 4 አንቴናዎች አሉ። አንደኛው አምላኩ ነው። ለአምላኩ ለተሰጠው ሕይወት፣ ለተሰጠው እስትንፋስ፣ ለተሰጠው ጊዜ፣ ለተሰጠው ጤንነት ለአምላኩ ተጠያቂ ነው። ሁለተኛው ለህሊናው ነው። without ሰው ሳያይሽ when you're making decision every day decision እየወሰድክ ነው። ልተኛ ልቆይ፣ ላንብብ አላንብብ፣ ልነሳ አልነሳ፣ ልስራ አልስራ፣ ላውራ አላውራ፣ ይሄ ሁሉ you're making decision። የሰው ሂውመን ዲሲሽን ሜኪንግ ካፓሲቲ ራይት ኤንድ ሮንግን ዲሲሽን የማድረግ አቅም አለው። አሁን እኔ ትምህርት ቤት ኬምብሪጅ ብትመጡ በጣም አንዱ ጠንካራ ዲፓርትመንት ሚውዚክ ዲፓርትመንት ነው። ለምንድን ነው ሚውዚክ ዲፓርትመንትን ጠንካራ ያደረግኩት? ሚውዚሽያን አንድ ሙዚቀኛ ፐር ሰከንድ 7 ዲሲሽን ያደርጋል። 7 ዲሲሽን ፐር ሰከንድ። በአይኑ፣ በጆሮው፣ በአፉ፣ በስሜቱ፣ በእጁ፣ በእንቅስቃሴው፣ በሚያደርጋቸው ነገሮች ፐር ሰከንድ 7 ዲሲሽን ያደርጋል። ለዚህ ነው ሙዚቃ የሰዎችን ኢንተሌክቹዋል ካፓሲቲ የሚያነቃቃው። ሙዚቃ የሌለው አገር፣ ሙዚቀኛ የማይበዛበት አገር ጦርነት ይበዛበታል፣ ጥላቻ ይበዛበታል፣ ክፋት ይበዛበታል። that is why music ምንድነው የሚያደርገው? በቀደም ስነግራችሁ ነበር። ሚውዚክ makes you love life፣ ላይፍን እንድትወድ ያደርጋል። ስለ ዛፍ፣ ስለ ሀገር፣ ስለ ትዳር፣ ስለ ጮኛ፣ ስለ ምን፣ ስለ ውበት በሚነገርበት ጊዜ then you start to enjoy, appreciate life። ስለ ዛፍ በሚናገርበት ጊዜ ዛፉን ቁረጥ ቁረጥ አይልህም።
ተንከባከብ ነው የሚል። it makes you love life. So you are accountable, number 1 to God, number 2 to your own conscience, number 3 to your own family. ይሄ ፋሚሊውን የሚንቅ፣ ፋሚሊውን የማያከብር፣ ፋሚሊውን የማያገለግል፣ ፋሚሊውን የማይወድ ማህበረሰብ ሀገር ሊሆን አይችልም። አሁን ብዙ ስትሬንግዝ እያሳዩ ያሉት for example ኢንዲያ and ቻይና ኢኮኖሚክ ፋክተሩ ብቻ አይደለም፣ ሞራል ፋክተሩ ነው። in the western world ዝቅጠቱ ውድቀቱ እየመጣ ያለው የፋሚሊ መፍረክረክና ያ ሞራሉ መፈረካከስ ነው። ከዛ የተነሳ ነው by 2050 የቻይና ኢኮኖሚ የአሜሪካን ኢኮኖሚ ኦቨርቴክ ያደርጋል። ዛሬም በ6 እና በ7 ትሪሊዮን ዶላር ነው ዲፍረንሳቸው እየመጣ ያለ ነው። የአሜሪካን ኢኮኖሚ በ5% ሲያድግ የቻይና ኢኮኖሚ በ7.6% የሚያድገው አንዱ ኢትስ ፋሚሊ ኦሪየንቴሽን፣ ኢንዲያን ፋሚሊ ኦሪየንቴሽን፣ ኢንታክት ፋሚሊ። ስለዚህ ፋሚሊያችን ኢት ኢዝ አ ኮር፣ ዝም ብሎ ይሄ ሳይድ አነሰሰሪ ፋክተር አይደለም፣ ኢትስ ኮር ፋክተር። የመጨረሻው አካውንታቢሊቲ ለጎረቤት ነው፣ ለሀገር ነው፣ ለሕግ ነው፣ ለዜግነት ነው፣ ለማንነት ነው። እነዚህን አካውንታቢሊቲዎች መጣና ሰውየው እሺ ብሩን ሰጠውህ፣ ምን አደረክበት? ጤናውን ሰጠውህ፣ ምን አደረክበት? አይን ሰጠውህ፣ ምን አደረክበት? ጆሮ ሰጠውህ፣ እግር ሰጠውህ፣ ገንዘብ ሰጠውህ፣ ጊዜ ሰጠውህ፣ ዘመድ ሰጠውህ፣ ሀገር ሰጠውህ፣ ምን አደረክበት? አገርማ ተሰጥቶን ነበር፣ ተዋቃንበት እንጂ ተዋቃንበት። ይህንን ነው መልስ የምንሰጠው። ከአካውንታቢሊቲው በኋላ መጨረሻ ላይ ሰውየው እንደዚህ ያለው 5,000 ሰጠውህ፣ 5,000 አተረፍክ። አንተ ታማኝ ባሪያ፣ በትንሽ ስለታመንክ በታላቁ ላይ እሾምሃለሁ። የመጀመሪያው ምንድን ነበረ? ገንዘብ ነበር የተሰጠው። አሁን ግን ፖዚሽን ነው የተሰጠው። the ultimate goal of human being የሰው ልጅ መጨረሻ ገንዘብን ማግበስበስ አይደለም። ገንዘቡ፣ ሀብቱ፣ ዕውቀቱ ምን ይፈጥራል? መድረክ ይፈጥራል፣ ፖዚሽን ይፈጥራል። ከዛም በኋላ ሰው ማዳመጥ ይጀምራል። አንዳንድ ጊዜ ምሁራን እያሉ ሰው በጣም ሀብታም መሃይም ያዳምጣል። ሀብት ፖዚሽን ይሰጣል። እንደነ ቢል ጌትስ ያሉ ሰዎችን እንደ ምናምን ያሉትን ቢሊዮነሮችን ሰዎች ዓለም ሁሉ ያዳምጣል። ሲናገሩ የአፍሪካን መሪዎች ያዳምጣሉ፣ የአሜሪካን መሪዎች ያዳምጣሉ። ፖዚሽን you're going to have position at the end። ፖዚሽን ደግሞ ምንድነው የሚሰጥህ? ስፊር ኦፍ ኢንፍሉዌንስ የሚባል ነገር አለ። ይሄ ስፊር ኦፍ ኢንፍሉዌንስ ሰዎች ኢንፍሉዌንስድ እንዲሆኑ በዛ ፖዚሽን ላይ ይሰጣል። እንደዚህ አለው፣ አንተ በዚህ ስለታመንክ እኔ ደግሞ በትልቅ ነገር ላይ እሾምሃለሁ። ሹመት ነው። ዛሬ ኤክሰፕሽናሊዝም የሚባል ዶክትሪን የሚከተሉ ሁለት ሀገሮች አሉ፣ አሜሪካና እስራኤል። ይሄ the doctrine of exceptionalism በዓለም ሀገራት ላይ የሚሰራው ህግ እኛ ላይ አይሰራም ይላሉ። ህጉን አብረው ያወጣሉ። ለምሳሌ ICC ኢንተርናሽናል ክሪሚናል ኮርት አሜሪካ ከመስራቾቹ መካከል አንዷ ነች። የአሜሪካን ሰው ግን እዛ ላይ እንዲከሰስ ወይም እንዲፈረድበት አይፈቀድም፣ አይመለከተንም። እኛ ፍርድ ቤቱን መስርተናል፣ ጠበቃ እናቆማለን፣ መክሰስ ማስፈረድ እንችላለን። በእኛ ግን አንከሰስበትም፣ አንፈረድበትም። ለምን? እንደዚሁ ፖዚሽን ኢንፍሉዌንስ ይሰጣል። ማይ ፍሬንድ you are going to have that freedom። ና ማለት ትችላለህ፣ ሂድ ማለት ትችላለህ። አሁን እንደ ድሮ እኔ ቤት ለመከራየት መዞር የለብኝም። ፖዚሽን ሰጠኝ፣ ማከራየት እችላለሁ፣ መስጠት እችላለሁ፣ ፈለኩትን ነገር ማድረግ እችላለሁ። ፖዚሽን ሰጠኝ። ዛሬ ብዙ ዓመት በፊት እህቴ 8ኛ ክፍል ስትማር እረዳት ነበረ ባለችኝ ትንሽ ገንዘብ። በጣም ትልቅ ነጥብ ስታመጣ በጣም ደስ አለኝና ስጦታ ልሰጣት ፈለግኩ። ልሰጣት የፈለግኩት ጂንስ ቀሚስ ነው። ፋሽን ነበር ያን ጊዜ። ይህንን የጂንስ ቀሚስ ልገዛ መርካቶ ሄድኩ። ሰውየውን ጠየቅኩት። ስንት ነው አልኩት። 400 ብር አለኝ። አዘንኩ። የለኝም 400 ብር። ከዛም በኋላ ወደ እህቴ ሄድኩ። ብታውቂ እኔ ላንቺ
ማስበውን ነገር ብታውቂ ትገረሚያለሽ። ምንድነው? በ400 ብር የሚገዛ የጂንስ ቀሚስ ነው እኔ ላንቺ ያሰብኩት። የታል ታዲያ? ሐሳቤ ይበቃሻል አልባ። ዛሬ ግን 40 የጂንስ ቀሚስ ልገዛላት እችላለሁ። ምንድነው? ፖዚሽንን ይቀይራል። ፕሮፊታቢሊቲ will give you influence። ሬዲዮ ላይ ኢንተርቪው ትሆናለህ፣ ቲቪ ላይ ትቀርባለህ። ሐሳብ ምንድነው? እስቲ ሐሳብ ስጥ፣ አማክር ትባላለህ። ይሄ ወደ ምን አመጣው? ወደ ፖዚሽን አመጣው። ከዛም በኋላ የመጨረሻውን ነገር ልንገራችሁና ልጨርስ። ይወርድና ይሄ ሰውዬ እንደዚህ ብሎ ዘጋ። ላለው የሌለውስ? ኢትዮጵያ ላይ አንድ እንደ ድግምት የተደገመ ቃል አለ። ይሄ ቃል ምን የሚል ነው መሰራችሁ? የለም የሚል ነው። ገንዘብ የለም፣ ሥራ የለም፣ ሰው የለም፣ ሰላም የለም፣ ሁኔታ የለም፣ መውጫ የለም፣ ቪዛ የለም፣ ፓስፖርት የለም፣ ምግብ የለም፣ ጤፍ የለም፣ ምን የለም፣ የለም። እና በጣም እኔ ከአሜሪካን መጥቼ ንግድ ፍቃድ ሳወጣ ወይም ባንክ ሲሄድ በጣም የሚገርመኝ የለም ሲልህ እስማኤል እያረገ ነው የለም የሚልህ። የለም ይላል እየሳቀ። አለ ሲልህ ግን አለን ለማውጣት 4 ጊዜ ያመላልሳል። አለኝ ለሚል የለኝም ካለ ግን ያለው ራሱ ይወሰድበታል። ስለዚህ እኔ የምመራበት ፕሪንሲፕል ይሄ ነው። የትም ቢሄድ የፈለገው ነገር ቢያጋጥመኝ I don't have a sense የለኝም የሚል ነገር የለኝም። አለኝ። የማልገዛው ነገር የለም፣ የማልሄድበት ነገር የለም፣ የማልደርስበት ቦታ የለም። I have a sense of አለኝ። ያንተ የኔ ነው፣ የኔ ያንተ ነው። The future is bright። አንድ ነገር ልንገራችሁ። ዛሬ ዜሮዎች፣ ምንም የሌላችሁ ሰዎች እንደዚህ ብለው የሚያዩዋችሁ አንድ ቀን እንዲህ ብለው አጠገባችሁ ያያችኋል። ከዛም በኋላ መጨረሻችሁ እንዴት እንደሆነ እንዲህ ብለው ያያችኋል። ሰው በቻሌንጂንግ ሁኔታ ውስጥ የሚኖር ፍጡር ነው። ሰው ጠላቶቹ እጅግ በጣም ብዙዎች ናቸው። እንቅፋቶቹ በጣም ብዙዎች ናቸው። ወጥመዶቹ በጣም ብዙዎች ናቸው። ትልቁ የሰው ልጅ ጠላት ግን ተስፋ መቁረጥ ነው። ተስፋ በፍጹም የሰው ልጅ ህልም ካለው፣ ራእይ ካለው፣ ፓሽን ካለው፣ በውስጡ የሰነቀው ነገር ካለ ተራራም ቢሆን በረሃም ቢሆን ባህርም ቢሆን ከፍዬ እሄዳለሁ ብሎ የማቋረጥ ትጥቅና እልህ ሊይዝ ያስፈልገዋል። እኔ በሕይወቴ ያለፍኩባቸው ከባባድ ቻሌንጂንግ ጊዜዎች ነበሩ እና እነዛን ቻሌንጂንግ ጊዜዎች ግን በእግዚአብሔር እርዳታም እንዲሁም ደግሞ ተስፋ ባለመቁረጥ በእምነት የኔ ሰው ሁሉ ሶርስ ኦፍ ኢንስፒሬሽን አለው፣ የሚገፋው ነገር አለ። አንዳንዱ ጥሩ ኢንቫይሮንመንት፣ ጥሩ ጓደኛ፣ እናት፣ ወንድም፣ እህት በቃ በርታ የሚለው ገንዘብ ሲጎለው የሚሰጠው አለ። እንደዚህ አይነት ይሄ ደግሞ ምንም ነገር የሌለው ብቻውን በአውላላ ሜዳ እሱና አምላኩና ራእዩ ብቻ ሆነው ሰንጥቆም የሚያልፋለ። your greatest enemy is quitting ወይም ተስፋ መቁረጥ ነው። እጅግ በጣም ብዙ ሰዎች ያንን እንዳደረጉ ይታየኛል። ቅድም ባነበብኩላችሁ ታሪክ ውስጥ ሰውየው 1000 የተሰጠው ምን አደረገ? ቀበረ። ለምንድነው የቀበረው? ሪስክ ሚቲጌሽን የሚባል ነገር አለ። ሪስኩን ፈራ። በኢትዮጵያ ብዙ የሚባሉ አባባሎች አሉ። አንድ አይን ያለው በአቧራ አይጫወትም። ለምን? ተጠንቅቆ መጫወት እኮ ይችላል። ስለዚህ ሰውየው አንድ አይን አለኝ ብሎ ቤቱን ቆልፎ መቀመጡ ነው። ባለ አንድ አይኖች ውጡና ተጫወቱ፣ አይዟችሁ፣ አትፍሩ። ነገር ግን በጥንቃቄ ተጫወቱ። አንዳንዱ ጎመን በጤና ጎመን በጤና ስጋም በጤና ዶሮም በጤና መብላት ይቻላል። ያ ማለት ሪስክን አቮይድ አድርግ፣ አትሞክር። ቀደም አትበል፣ እንዳትሆን ደም በደም ይባላል። ኖ በል ቀደም፣ አትፍራ፣ ቀደም በላ፣ አትፍራ። እነዚህ የሚባሉ እዩኝ ደብቁኝን ያመጣል። እዩኝ ያላሉ ግን እንደተደብቁ ይቀራሉ። ስለዚህ ልበስ፣ ተቀባ፣ ተናገር፣
ውጣ፣ አንኳኳ፣ ሞክር። ይውኝ ደብቁኝን ያመጣል ብለ በር ዘግታ አትቀመጥ። get out of the door and try, and when you try enemies will come from everywhere. ከአየር ላይ፣ ከምድር ላይ፣ ከመንደር ውስጥ፣ ከኢንተርናሽናል ይመጣሉ። አንተ ግን ህልምና ራእይ አምላክን ከያዝክ ሰንጥቀት አልፈዋለህ። ኢትዮጵያን ሳያት ዛሬ ነብር ትመስለኛለች። ነብር ወደፊት በጣም በከፍታና በርቀት ከመዝለሉ በፊት ወደ ኋላ ይሳባል። ወደ ኋላ የሚሳበው ኋላ ለመቅረት አይደለም። ዛሬ ኢትዮጵያን ወደ ኋላ የሚጎትታት ብዙ ነገር አለ። አንድ ቀን ያ ኃይል ሲለቃት ትፈነጠራል። በኢስት ኤዥያ ያሉ እነ ማሌዥያ እነ ኢንዶኔዥያ የመሳሰሉ ታይገር ኢኮኖሚ ይሏቸዋል። ስለ ተስፈነጠሩ የሚቀጥለው ታይገር ኢኮኖሚ ኢትዮጵያ ነው። አትጠራጠሩ። ፕሮፌሰር ቪጄ የሚባል ዎርተን ስኩል ኦፍ ቢዝነስ የጻፈው አፍሪካ ራይዚንግ የሚል መጽሐፍ አለ። ስለ አፍሪካን ፊውቸር ነው የሚናገረው። የሚቀጥለው የአፍሪካ ቻፕተር እንደሆነ ነው። ከዛ ውስጥ አንዱ ኢትዮጵያን ይጠቅሳል። አፍሪካ ራይዝ ታደርጋለች። ነገር ግን ይላል አፍሪካ ውስጥ የሚሰሩ ቆዳቸው ወፍራም የሆነ ችግር የሚቋቋሙ ወሬ የማይሰሙ ጠላት የማይፈሩ ኢኮኖሚን ሁሉ የሚገለባብጡ ሰዎች እነሱ ነጥቀው ይወጣሉ ይላል። የሚታየኝ ኢትዮጵያ እንደ ነብር ተለቃ የምትዘል ኢትዮጵያ ነች። በአገር ደረጃም ተስፋ የቆረጠ፣ በግልም ተስፋ የቆረጠ፣ በቤተሰብም ተስፋ የቆረጠ ምን መልእክት ማስተላለፍ ትፈልጋለህ? በመላው ዓለም ኢኮኖሚ እንደ ዌቭ ነው የሚሄደው። ከፍ ይላል፣ ዝቅ ይላል፣ ከፍ ይላል፣ ዝቅ ይላል። አሜሪካ በ1930ዎቹ the great depression የሚባል ኢኮኖሚ ነበር። ኢኮኖሚ በሙሉ ክራሽ ያደረገበት፣ በኒውዮርክ ያሉ ቢሊዮነሮች በሙሉ ኦቨርናይት ዜሮ የገቡበት፣ አሜሪካኖች ለዳቦ፣ ለጨው፣ ለስኳር የተሰለፉበት ጊዜ ነበረ። ነገር ግን ያ የጨለማ ጊዜ፣ ያ የድህነት ጊዜ በመጣ ጊዜ ተስፋ ቆራጮች ብዙ ቢሊዮነሮችና ሚሊዮነሮች ከኒውዮርክ ፎቅ ራሳቸውን ወርውረው ገደሉ። ለምን? እንደሚያልፍ ስላላስተዋሉ። ከዛም በኋላ ብልህ መሪዎች መጡ፣ እንደ ፕሬዚደንት ሮዝቬልት የመሳሰሉ ትላልቅ ኢኮኖሚክ ሬቮሉሽንና ኢኮኖሚክ ፕላን አመጡ። ኢኮኖሚ የሚቀየር ነው። ሁኔታ የሚቀየር ነው። ጦርነት የሚቀየር ነው። ዘረኝነት የሚቀየር ነው። እነዚህ ነገሮች ሁሉ ያልፋሉ። የማያልፍ የሰው ሕይወት ነው። አንድ ነገር ሁልጊዜ ይታየኛል። በኢትዮጵያን አየር መንገድ በአውሮፕላን ሁልጊዜ ስንሄድ የሚንገጫገጭ አውሮፕላን አልወድም። ልክ አውሮፕላኑ መንገጫገጭ ሲጀምር ፓይለቶቹ ሲት ቤልት አብሩ ይላሉ። ሆስተሶቹ ይመጡና እንደዚህ ይላሉ፣ በሚያንገጫግጭ አየር ውስጥ እያለፍን ስለሆነ ቀበቷቸውን እሰሩ ይላሉ። ከዛ ውስጥ የምወደው አንድ ቃል ነው፣ እያለፍን ስለሆነ። በሚያንገጫግጭ አየር ውስጥ በሚያንገጫግጭ አየር ውስጥ ያልተጓዝኩበት የአውሮፕላን አይነት የለም። ያልተንገጫገጭ አውሮፕላን የለም። ይኸው በሕይወት አለው። አለፍን። ኢትዮጵያም በሚያንገጫግጭ አየር ውስጥ አለች። የተጣላ ይታረቃል፣ የተራራቀ ይቀራረባል፣ ኢኮኖሚው ይቀየራል። የማይቀየር ነገር የለም። ሰነጣጥቀን አልፈነዋል። ትላልቅ ጦርነቶች፣ ኮሎናይዜሽን፣ ኢኮኖሚ ሬቮሉሽን፣ ቀይ ሽብር፣ ነጭ ሽብር፣ ያላለፍነው መከራ የለም። መጨረሻው ነፋስ ላይ ነን። በሚያነቃንቅ አየር ውስጥ ያለፍን ስለሆነ ቀበቷችሁን እዘሩ፣ አዙሩ፣ አይዟችሁ፣ አውሮፕላኑ ቅርብ ጊዜ ያርፋል። ሲሚንቶ ያለ ገንዘብ አይመጣም። የጉልበት ስራው ያለ ገንዘብ አይመጣም። ብረቱ ያለ ገንዘብ አይመጣም ማለት ነው እንጂ እንደው ዝም ብሎ ብቻ ያው እንግዲህ አንዳንዴ ምን አለ መሰለሽ፣ ያው እናንተው ሚዲያዎችም ችግር አለባቸው። ሚዲያዎች ችግር አለባቸው። እናንተ የሚያጸድቁት አሁን እንግዲህ የሚሰጡ ይጸድቃሉ አይነት ብቻ ሳይሆን እናንተም ራሳችሁ ተናጋሪዎቹ፣ አቅራቢዎቹ የምትጸድቁ ነው የሚመስላችሁና ዋሬ ሰክሰስፉል ብላችሁ ስትሉ እንትና እኮ እንትና አርጋ እንደዚህ ተይዞ ምናምን እንትን በጎ አድራጎት ምናምን አያቋቁም አልልም። ኢትዮጵያን ላለፉት ዓመታቶች በጎ አድራጎት የታደረሷት እሱ ፈጣሪ በቃ እሱ ሁሉም ቤቱ ይመልስ። ካለ የሚባል እኮ እንደዚህ አድርጎ ይሄንን ሁሉ ሰራተኛ ይዞ ፋብሪካ ይዞ ምናምን የማይታወቅ አለ። ብዙ ታሪክ ሰርቶ በ5000 10,000 ሰራተኞችን የያዘ ካምፓኒ
መሞካሸት ሰፖርት መደረግ በቃ you are the best ለሱ አይደለም you are the best የምንለው ያን ፋብሪካ ለከፈተው ወይንም ደግሞ ያንን ፎቅ ለገነባው ወይንም ደግሞ ያንን ድርጅት ላቋቋም አይደለም ሌላው እሱን ብሎ ይከተላል ሚዲያ ላይ ግን አንቺ መተሽ እንትን እኮ አቋቋመች ወይኔ እናትዬ እያልሽ ደረት እየመታሽ የምታወሪላቸው ነገር ኔክስት ስቴፕም ዩኒቨርሲቲም የጨረሰው እኔ በቃ ሳድግ ምን ሆናለሁ እንደዚህ አይነት ከፍታለሁ አይደረግ አይባልም እሱ ለምሳሌ ቢል ጌትስ እኮ ፋውንዴሽን አለው አይደል ግን ቢል ጌትስ ከመሆኑ በፊት ማይክሮሶፍት ከማቋቋሙ በፊት ፋውንዴሽን ነበረው እንዴ ራሱ ፋውንዴሽን ተዳዳሪ ነበር ምን ያው እንደሰማን ሰነፍ ተማሪ ነበር እንደውም ጓደኞቹ ነበር ሰፖርት የሚያደርጉት አለ አይሽ ይሄንን እዛ ላይ አድርሰሽ ከዛ በኋላ ወደዛ እንድትገቢ እኛም እንደዛ እንድንገባ ነው ሰዎችን እንደዛ እንድናደርጋቸው ስለዚህ ብቻ ስናጠናቀቀው ገንዘብ የደም ስር ነው የሚሉም አንዳንድ አሉ ደስ ይሉኛል እውነት ነው የደም ስር እንትን እና ብቻ በጣም በርካታ ነገሮች አሉ በገንዘብ ከተነሳ ውለን ማደር አለብን ገብቶሻል አይደል የገንዘብ ጉዳይ ውለን እናድራለን ምክንያቱም በጣም ብዙ ክፍፍቾች ስላሉት አብዛኛውን ነገርህናል ከዚህ መማር ለቻለ በጣም ብዙ ነገር ነው የወሰድነው ኃይሌ ለማጠቃለል ለወጣቱ እንደው ቢያቀው ቢረዳው ብለህ መንገር የምትፈልገው ነገር ካለ ወጣቱ ይሄንን ራሱን ካወቀ በኋላ ሁለተኛው ነገር ማድረግ ያለበት ራሱን እንዳያታልል 1000 ሰው ማታለል ይችላል ዱት ነው ማለት ይበለው ይቅጣፍ ራሱን ያታለለለታ ግን የመጀመሪያ ተሸናፊ የመጀመሪያ ወዳቂ አሁን ትምህርት ቤት ውስጥ ምናልባት ኩረጃ ምናምን አልፏል እሱ በቃ ዩኒቨርሲቲ ገብቶ መስሎታል በቃ ወድቋል የመጀመሪያ ወዳቂ እሱ ሄዶ መጨረሻ ላይ እንደውም ፎቁን ማለት የወጣበትን ፎቅ በጨመረ ቁጥር የመሞትና ስብርብር ማለት ሬሳው ያለ መገኘት ቻንሱም እየበዛ ነው የሚመጣው ስለዚህ ይሄ ሰው ማድረግ ያለበት መጀመሪያ ላይ ይሄ ወጣት መጀመሪያ ላይ ራሱን እንዳያታልል ራሱን እንዳይሰርቅ መጀመሪያ አሁን ሁለት ነጥብ ሰጥሽ ከዛ ሶስተኛው ነጥቡ ይሄ ወጣት ጊዜ በጣም ኢምፖርታንት መሆኑን ማወቅ አለበት በዚህ በወጣትነቱ ሁሉ ነገር ሊያደርግ ይችላል በዛች በክፍል ውስጥ 5ኛ ክፍል ሆኖ ስለ 6ኛ ክፍል መስሪያው ጊዜ ነው እሱ ነው የሚያሻግረው ጊዜ አጠቃቀም በጊዜው መስራት ያለበትን ማድረግ መቻል አለበት